ጃቫስክሪፕት ኦብጀክትን እናያለን። ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላይክ ማድረጋችሁ ለእኔ ነው የሚጠቅመኝ። ሰብስክራይብ ስታደርጉ ጀስት ይሄኛውን እንትን ምን ያደርገዋል የዩቲዩብ አልጎሪዝም ውስጥ ስለሚያደርገው እና ሁሉም ሰው ጋር ተደራሽ ስለሚሆን በተቻላችሁ መጠን ላይክ እያደረጋችሁ ወደ ክላሱ ስንገባ ወይም ዛሬ የምናየውን ፓርት ስናይ ምንድነው ጃቫስክሪፕት ኦብጀክት ምንድነው የሚለውን ነገር ነው የምናየው። ጃቫስክሪፕት ኦብጀክት ብለን የምንጠራው ጀስት እንደ ዳታ ስትራክቸር ዳታችንን ስቶር የምናደርግበት አይነት ወይ ነው። ይሄኛውም ላይክ እንደ አሬ ማለት ነው። ኦብጀክት ጃቫስክሪፕት ኦብጀክት ቫሪያብል ዛትሆል የተለያዩ ቫሪያብሎችን ምን አድርጎ ይዝልናል ማለት ነው፣ ሆልድ አድርጎ ይዝልናል። ይሄኛው ጃቫስክሪፕት ኦብጀክት ብለን የምንጠራው ጃቫስክሪፕት ኦብጀክት ኦር ኦብጀክት በአጠቃላይ አር ኤ ኮሌክሽን ኦፍ ኪ ቫሊዩ ፔርስ ነው። የኪ ቫሊዩ ፔር ኮሌክሽን፣ እነዚህም ኪ ቫሊዩ ፔሮችን ምን አድርጎ ይዝልናል፣ ሰብሰብ አድርግቶ ይዘልናል። ይሄኛው ኦብጀክት ብለን የምንጠራው ማለት ነው። በመቀጠል ደግሞ የምናየው ያኛው የጃቫስክሪፕት ኦብጀክቱን ካን ዲስክራይብ ኤኒቲንግ ላይክ እንደ ሃውስ ሊሆን ይችላል፣ ሃውስ ፕሮፐርቲዎች፣ የካር፣ የፒፕል፣ አኒማልስ፣ ኤኒ አዘር ሰብጀክት እነዚህን ሰብሰብ አድርገን ፕሮፐርቲያቸውን አንድ ላይ የምናስቀምጥበት ወይ ነው ማለት ነው። ይሄኛው ጃቫ ስክሪፕት ኦብጀክት የምንለው ሌትሴይ ኦብጀክት ብለን የምንጠራው እንደ ብሉፕሪንት መውሰድ ትችላላችሁ። ሌትሴይ አሁን የሆነ ህንፃ ሲሰራ መጀመሪያ ምን ይደረጋል? አርኪቴክቸሩ ይሰራል። አርኪቴክቸሩ ከተሰራ በኋላ ቤዝዶን ያንን አርኪቴክቸር በመጠቀም ኮንስትራክት የሚያደርገውን ሰውዬ ምን ያደርጋል? ያንን አርኪቴክቸር ይጠቀማል። ከዛ በዛ አርኪቴክቸር መሰረት ምን ያደርገዋል? ያንን ህንፃ ይሰራዋል። ስለዚህ በሶፍትዌር ደግሞ ሶፍትዌር አርኪቴክት ሲደረግ የሆነ የምፈልገው እንትን አለ፣ መስራት የምፈልገው ዲዛይን የምናደርገው ነገር አለ። ያንን ዲዛይን ማድረግ የፈለግነውን ነገር በኦብጀክት ወይ ዲዛይን አድርገን ያንን ብሉፕሪንት እየተጠቀምን ምን ማድረግ ነው፣ ኮዱን መጻፍ አይነት ነገር ነው። ይሄኛው ጃቫስክሪፕት ኦብጀክት ብለን የምንጠራው አይ ቲንክ የሆነ ያህል ብሪፍ ሆኖላችኋል መሰለኝ። ካልሆነም ኤግዛምፕል ስናይ ይገባችኋል። የሆነ ሃይላይቱን ቲዮሪ ፓርቱን ሃይላይቱን ልስጣችሁና ኮዱ እንዴት እንደሚሰራ እንዴት ክሬት እንደምናደርግ እናየዋለን። ሌላው ደግሞ ሪከመንድ የሚደረገው ጃቫስክሪፕት ኦብጀክትን ክሬት ስናደርግ በምንድን ነው? በኮንስት ኪወርድ ክሬት ማድረጋችን ሪከመንድ ይደረጋል። ምክንያቱም በኮንስት ኪወርድ ክሬት ካደረግነው ሊትራሊ ያንን ትንሽ ከቆየም በኋላ የሆነ ቦታ ላይ ኦብጀክቱን ሪዲክላየር ማድረግ ምናምን ወይም ደግሞ ያንን ቼንጅ ማድረግ ስንፈልግ ምን ያደርግልናል? ኢረር ያመጣል። ስለዚህ እንዳልኳችሁ ምንድነው ብሉፕሪንት ነው ብለናል። ያንን ብሉፕሪንት መቀየር አይቻልም። ጀስት ከላይ ፕሮፐርቲውን እየጠራን ምናምን ካልሆነ ጀስት ከመሬት ተነስተን ያንን መቀየር ስለማንችል እንደዛ ድንገት ተሳስተን ራሱ እንደዛ ብናደርግ ምንድነው ኢረር ያመጣብናል። ስለዚህ ይሄኛውን ኮንስት ኪወርድ መጠቀም ይደረጋል፣ ሪከመንድ ይደረጋል ማለት ነው። እና ሃው ቱ ክሬት ጃቫስክሪፕት ኦብጀክት የሚለውን ስናይ እንዴት ነው ጃቫስክሪፕት ኦብጀክትን ክሬት የምናደርገው የሚለውን ነገር ስናይ ደግሞ ሌትስ ሴይ አን ኦብጀክት ሊተራል ኢዝ ወይ ቱ ክሬት ኦብጀክትን ክሬት የምናደርግበት ወይ ነው ይሄኛው ኦብጀክት ሊተራል ብለን የምንጠራው። ስለዚህ አን ኦብጀክት ሊተራል ኢዝ ኤ ሊስት ኦፍ ኪ ቫልዩ ፔርስ ኢንሳይድ ኤ ከርሊ ብሬስ። ምንድነው እንዴት አድርገን ነው ይሄኛውን ክሬት የምናደርገው የሚለውን ነገር ስናይ ሌትስ ሴይ እዚህ ጋር ኮንስት ፐርሰን የሚል ክሬት ማድረግ ብንፈልግ መጀመሪያ ፐርሰን ስንል ለምሳሌ ሰው ስንል ምን አለው? ኔም አለው። ፈርስት ኔም ማን ሊሆን ይችላል? አበበ ሊሆን ይችላል። ይሄኛው ኮለን ነው ወይ ኮለን ነው፣ አበበ ሊሆን ይችላል። ኮማ ሴፓሬትድ አድርገን ላስት ኔም ኮለን ላስት ኔም አየለ ሊሆን ይችላል። ጀስት እንደዚህ እያደረግን ኤጅ 34 እንደዚህ እያደረግን ምን ማድረግ እንችላለን? ክሬት ማድረግ እንችላለን። ስለዚህ ኦብጀክት ክሬት ስናደርግ ምንድን ነው በመጀመሪያ ኔሙን እናስገባለን። ኔሙን ካስገባን በኋላ ኢኳል ሳይን የአሳይመንት ኦፕሬተር ብለን የምንጠራው፣ ከዛ ከርሊ ብረስ እንከፍትና የምንፈልገውን ፕሮፐርቲ ያንን ከርሊ ብረስ በዲ ውስጥ የኦብጀክት በዲ ውስጥ የምንፈልገውን ፕሮፐርቲ እያስገባን ኮማ ሴፓሬት እያደረግን ሊስቶችን ክሬት እናደርጋለን ማለት ነው። ስለዚህ ምንድነው እዚህ ጋር ፈርስት ኔም፣ እዚህ ጋር ኔም አለ፣ ቫሊዩ አለው። ኔም ቫሊዩ ፔር
ተብሎ የሚጠራው ኔም አለው ቫሊዩ አለው። ኔም አለው ቫሊዩ አለው። ኔም እና ቫሊዩ አሳይን እያደረግን ኪ ቫሊዩ ፔር የምንለው አሳይን እያደረግን በእንደዚህ አይነት ወይ ክሬት ማድረግ እንችላለን። በመቀጠል ደግሞ ጃቫስክሪፕት በእንደዚህ አይነት ወይም ክሬት ማድረግ እንችላለን። በሁለተኛው ደግሞ ክሬት ማድረግ የምንችለው ኢምፒቲ ኦብጀክትን ክሬት አድርገን ከዛ ያንን ኢምፒቲ ኦብጀክት ምን እያደረግን አሳይን እያደረግን መሄድ አይነት ነገር ነው። ለምሳሌ ዩ ካን ኦልሶ ክሬት አን ኢምፒቲ ኦብጀክት አንድ ዘ ፕሮፐርቲ አድ ሌተር ጀስት አንድ አሳይን እናደርገዋለን። ከዛ በኋላ ምን እናደርጋለን? በመቀጠል ደግሞ ኦብጀክቱን አድ እያደረግን እንሄዳለን። ለምሳሌ እዚህ ጋር ምንድነው የምናደርገው? እዚህ ጋር ፐርሰን የሚለውን ድጋሚ ከታች እንትን አድርገን እንስራው። ኮንስት ፐርሰን እኩል ነው ይሄኛው ኢምፒቲ አሬ ክሬት ኢምፒቲ ኦብጀክት ክሬት እናደርጋለን። ያንን ኢምፒቲ ኦብጀክት ክሬት ካደረግን በኋላ ለምሳሌ ምን እናደርጋለን? እዚህ ጋር ፐርሰን ዶት ኔም ኢኳልስ ቱ አበበ እያደረግን በእንደዚህ አይነት ወይ ክሬት እናደርጋለን። ስለዚህ አሁን እዚህ ጋር ኮንሶል ላይ ኮንሶል ዶት ሎግ ማንን ፐርሰን ዶት ኔምን ኮንሶል ላይ ብናወጣው ማን ነው የሚወጣው? አበበ ነው የሚወጣልን። ሴቭ አይ ቲንክ ከኤችቲኤምኤላችን ጋር ኮኔክት ሆኗል። ያ ረን እናድርገው ኤችቲኤምኤላችንን ኢንስፔክት ከዛ ኮንሶል ላይ ያ አበበ ይኸው እንደዚህ አይነት ወይ አሳይን ማድረግ እንችላለን። ዘሆል ደግሞ ፐርሰን የሚለውን ብናወጣውስ ምንድነው የሚወጣው የሚለውን ነገር ስናይ ደግሞ ዘሆል እዚህ ጋር ሲኤልጂ ፐርሰን የሚለውን ደግሞ ኮንሶል ላይ ሎግ አድርገን ብናየው ምንድነው የሚሆነው? ኮንሶል ላይ ሎግ አድርገን ብናየው ምንድነው የሚሆነው? ይኸው እዚህ ጋር ኔም የሚለውን ፕሮፐርቲ ምን ይዞልናል? አበበ ይዞልናል ማለት ነው። ኔም የሚል ፕሮፐርቲ ያለው የሚለውን ነገር በእንደዚህ አይነት ወይ ኢምፒቲ አሬዎችን ኢምፒቲ ኦብጀክቶችን ክሬት ማድረግ እንችላለን። በመቀጠል ደግሞ ሁለተኛ ምንድን ነው? ሁለተኛው መጀመሪያ ቫሊዩም እያስገባን ኦብጀክቱን ክሬት ማድረግ ካልሆነ ደግሞ ኢምፒቲውን ክሬት አድርገን ከዛ ቫሊዩ ሌተራሊ አድ እያደረግን መሄድ። ሶስተኛው ደግሞ ኒው ጃቫስክሪፕት ኦብጀክትን በመጠቀም ክሬት ማድረግ። ይህ ማለት ደግሞ ምንድን ነው? ሌትስ እዚህ ጋር ምንድነው የምናደርገው? ኮንስት ፐርሰን ኒው ኦብጀክት ከዛ እዚህ ጋር ቫሊዩ ማስገባት አይነት ነገር። ለምሳሌ እነዚህን ደግመን እናስገባቸው እስቲ። እነዚህን ደግመን እናስገባቸውና ያ እነዚህን ደግመን እናስገባ። ሴቭ ከዛ ኮንሶል ዶት ሎግ ላይ ደግሞ ምን እናውጣ? ሲኤልጂ ኮንሶል ዶት ላይ ፐርሰን እናውጣ። ኮንሶል ላይ ፐርሰን ስናወጣ ምንድነው የሚሆነው? እዚህ ጋር ይኸው ፈርስት ኔም አበበ ላስት ኔም አየለ በእንደዚህ አይነት ወይም ቤት ማድረግ እንችላለን። በመቀጠል ደግሞ ስለ ያው ኦብጀክት ፕሮፐርቲዎችን እንዴት አድርገን ነው አክሰስ የምናደርገው ምናምን የሚለውን ነገር ደግሞ ቀጣይ ባለው ቪዲዮ እንዴት ናችሁ? ዛሬ የምናየው እንዴት ነው ያንን ክሬት ያደረግነውን ኦብጀክት አክሰስ ማድረግ የምንችለው የሚለውን ነገር እናያለን እና ደግሞ እንዴት ክሬት ያደረግነው ኦብጀክት ላይ የተለያዩ ሜቶዶችን ክሬት እናደርጋለን የሚለውን ነገር እናያለን ማለት ነው። ስለዚህ ሃው ቱ አክሰስ ጃቫስክሪፕት ኦብጀክት የሚለውን ነገር ስናይ ኦብጀክት ፕሮፐርቲ ክሬት አድርገናል ከላይ ባለው መጀመሪያ በነበረው ሌሰን። ከዛ በኋላ ያንን ክሬት ያደረግነውን ኦብጀክት ደግሞ ኢንዲቪጁዋሊ አክሰስ ማድረግ የምንፈልግ እንዴት አድርገን ነው አክሰስ የምናደርገው የሚለውን በሁለት አይነት ወይ አክሰስ ማድረግ እንችላለን። በመጀመሪያው ዶት ኖቴሽንን በመጠቀም አክሰስ ማድረግ እንችላለን። በመቀጠል ደግሞ ምንድነው ከረንትን ስኩዌር ብራኬት በመጠቀም አክሰስ ማድረግ እንችላለን። ለሴ አንድ እዚህ ጋር አንድ ኦብጀክት ክሬት እናደርግ። ኮንስት ካርስ የሚል ኦብጀክት ክሬት እናደርግ። ካሮ ምን አለው? ብራንድ አለው። ቢኤምደብሊው ከለር ከለርስ ሪድ የር
የተመረተበት ማለት ነው። ስለዚህ ይሄኛውን ክሬት ካደረግን በኋላ በመጀመሪያ በኦብጀክት አክሰስ ባይ ዶት ኖቴሽን በመጠቀም ኦብጀክቱን ምን ማድረግ አክሰስ ማድረግ። ከዛ ምን እናደርጋለን እዚህ ጋር ኮንሶል ዶት ሎግ ምንድነው ካርስ ዶት ብራንድ። ከዛ እዚህ ጋር ቢኤምደብሊው ኮንሶል ላይ እናገኘዋለን ማለት ነው። ቢኤምደብሊው የሚለውን ኮንሶል ላይ ይወጣል ቢኤምደብሊው። በመቀጠል ደግሞ እዚህ ጋር በራሱን በምን አክሰስ እናደርግ በስኩዌር ብራኬት አክሰስ እናደርግ። ያው ከለሩን እናርጉት ያወጣልናል። እዚህ ጋር ከለሩን ስናይ ሪድ። ስለዚህ በሁለት አይነት ወይ ኦብጀክታችንን ምን አድርገናል ማለት ነው አክሰስ አድርገናል። በመቀጠል ደግሞ የምናየው ምንድነው እዚህ ጋር በመቀጠል የምናየው ሃው ቱ አድ ሜተድስ የሚለውን ነገር ነው። እዚሁ ቅድም ክሬት ያደረግነውን ፈንክሽን ሜተድ ኦብጀክት ላይ ሜተዶችን አድ ማድረግ። እዚህ ጋር አድ ሜተድስ ሜተዱን አድ እናደርግ። እዚህ ጋር ለምሳሌ ስታርት የሚል ሜተድን ክሬት እናደርግ ፈንክሽን። ከዛ ኮንሶል ዶት ሎግ ላይ ምን ይበልልን ካር ስታርት ይበልልን እዚህ ጋር። ከዛ እዚህ ጋር መተን ምንድነው ማለት ነው አክሰስ እናደርገዋለን ማለት ነው። ይሄኛውን ክሬት ያደረግነውን ፈንክሽን አክሰስ ስናደርግ እነዚህን ከዛ ሜተዱን አክሰስ ስናደርግ ምንድነው የምናደርገው ካርስ ዶት ኮል ማለት አይነት ነገር ነው። ሜተዱን ኮል እያደረግን በእንደዚህ አይነት ወይ ክሬት እናደርጋለን ወይም ሜተዱን ኮል እያደረግን እንጠቀማለን። ካር ስታርት የሚለውን ሜተድ ይመጣልናል ማለት ነው። ስለዚህ ዛሬ አሁን ባየነው ምንድነው መጀመሪያ የክሬት ያደረግነውን ኦብጀክት እንዴት አድርገን አክሰስ እናደርጋለን፣ ሁለተኛ ደግሞ ያንን ክሬት ባደረግነው ኦብጀክት ላይ ሜተዱን ደግሞ እንዴት አድርገን አድ ማድረግ እንችላለን የሚለውን ነገር አይተናል። ለምሳሌ እዚህ ጋር ብሬክ የሚል ሌላ ክሬት ማድረግ ብንፈልግ ካር ብሬክስ። ከዛ እዚህ ጋር መተን ሜተዱን ኮል ስናደርግ ካርስ ዶት ብሬክ ሜተዱን ኮል አድርገናል። ስለዚህ እዚህ ጋር ኮንሶል ላይ ካር ስታርት ካር ብሬክስ እያደረግን በእንደዚህ አይነት ወይ ክሬት ማድረግ እንችላለን። ኦብጀክትስ ሜተድስ አር ፈንክሽን ዲፊኒሽን ስቶርድ አስ ፕሮፐርቲ ቫልዩ ኤግዛምፕል በእንደዚህ አይነት ሁኔታ ክሬት ማድረግ እንችላለን እና ኦብጀክቶችን በእንደዚህ አይነት ወይ መጠቀም እንችላለን። ደግሞ ምንድነው አሁን የምናየው ሞር ሪል ወርልድ የሚመስል ፕሮጀክት ጀስት እንደ ኤግዛምፕል ይሄ ፐርሰን ብለን የተቆራረጠ ያየነውን ኤግዛምፕል በትክክል ኦብጀክትን አንደርስታንድ በምታደርጉበትን ወይ አንድ ኤግዛምፕል እንሰራለን። ምንድነው እሱም በፐርሰን በራሱ ሆኖ ፉል ኔሙ ዲስፕሌይ የሚያደርግ ሆቢውን አድ የሚያደርግበት ሊስት የተደረጉ ሆቢዎችን ደግሞ ጀስት በዛ ሆቢ ተመርኩዞ ምን ዲስክሪፕሽን ክሬት የምናደርግበት አንድ ኦብጀክት በመጠቀም አንድ ኤግዛምፕል እንሰራለን። ኮንስት ፐርሰን የሚለውን ከዛ ደግሞ ፈርስት ኔም ጆን ላስት ኔም ዶ ከዛ ደግሞ ፉል ኔሙ ደግሞ እዚህ ጋር ፉል ኔም ከዛ ፈንክሽን ፉል ኔሙ ምንድነው አሁን እዚህ ጋር ጆን ዶ ብሎ ነው እንትን የሚያደርግልን ምንድነው ዲስፕሌይ የሚያደርግልን። ይሄኛው ወሮደኛ ነው አበበ ከበደ ስም እንስጠው ከበደ የሚል ስም እንስጠው። ከዛ በኋላ መጀመሪያው ሜትዳችንን ክሬት አድርገናል ፉል ኔም የሚለውም ማለት ነው። ሁለቱን መርጅ አድርጎ ፈርስት ኔም እና ላስት ኔምን አድርጎ መርጅ አድርጎ የሚያወጣልን። በመቀጠል ደግሞ አንድ ሜትድ ክሬት እናደርግ። ምንድነው እዚህ ጋር ሆቢ አድ እናድርግ። ሆቢስ
ሪዲንግ፣ ስዊሚንግ፣ ትራቭሊንግ ምናምን የሚል ሌላም ኤጅ የሚል እንጨምር 30። ስለዚህ እነዚህን ፕሮፐርቲዎች ጨምረናል። በመቀጠል ደግሞ ምንድን ነው የምናደርገው? በመቀጠል አድ ሆቢ የሚል ሜትድ አንድ ክሬት እናድርግ። አድ ሆቢ የሚል ሆቢውን ያስገባል። ከዛ ሆቢውን ካስገባ በኋላ ያንን ኦብጀክት ላይ ምን ያደርገዋል? ፑሽ ያደርገዋል ማለት ነው። ይህኛውን ሆቢን ክሬት አደረግን። በመቀጠል ደግሞ ምን ክሬት እናደርጋለን? ጌት ዲስክሪፕሽን የሚልን ሜትድ አንድ ሜትድ ክሬት እናደርግ። ጌት ዲስክሪፕሽን የሚልን አንድ ሜትድ ክሬት እናደርግ። ጌት ዲስክሪፕሽን የሚል ክሬት እናደርግና ከዛ ምንድነው የሚያደርግልን? ይሄኛው ፉል ኔም ይወስዳል። ከዛ ፉል ኔም ኢዝ፣ ከዛ ኤጁ፣ ከዛ ደግሞ የርስ ኦልድ ኤንድ ኢንጆይ ሆቢውን ከዛ በኋላ ዶት አርግቶ ያወጣልናል ማለት ነው። ይሄኛውን እንትን ስንጠቀም ከዛ በመቀጠል ደግሞ ምንድነው እነዚህ አሁን ክሬት ያደረግናቸው ነገሮች የሉም። እነዚህ ክሬት ያደረግናቸው ነገሮች እንዳለ ኮንሶል ላይ ሎግ እያደረግን እንይ ምን እንደሚሰሩ ማለት ነው። አክሰስ ሜትዶችን አክሰስ ስናደርግ ፉል ኔም ከዛ ፐርሰን ዶት ፉል ኔም፣ ሆቢውን ደግሞ አድ ኮዲንግ የሚል አድ ማድረግ እንፈልግ። ከዛ ደግሞ ጌት ዲስክሪፕሽን ከዛ ደግሞ ዘ ኪስ ኪወርድ ኢን ሜትድ ዚስ ኪወርድ ሪፈር የሚያደርገው ኦብጀክት ኦነሩን ነው ሪፈር የሚያደርገው። እዚህ ጋር በየቦታ አሁን ዚስ እያልን እየተጠቀምን ያለ ነው። ዚስን ሪፈር እያደረገ ያለው ማንን ነው ማለት ነው? ይሄ ፐርሰን የሚለውን ነገር ነው ሪፈር እያደረገልን ያለው። ወይም የዛን ይሄኛውን ዚስ ስንል እቺ ፐርሰን የምትለዋን ነገር ነው። ይሄኛው ፈርስት ኔም ላስት ኔም የሚለውን ፐርሰን የሚለው ላስት ኔም ፐርሰን በሚለው ኦብጀክት ውስጥ ያለውን ላስት ኔምን ነው ሪፈር እያደረገልን ያለው። ስለዚህ አሁን እዚህ ጋር ኮንሶል ላይ ገብተን ቼክ ብናደርግ ምንድን ነው የሚለው? ያው ፉል ኔሙ አበበ ከበደ። አበበ ከበደ ኢዝ 30 years old and enjoy reading, traveling, swimming እና ኮዲንግ እነዚህን በእነዚህ ኢንጆይ ያደርጋል አይነት ነገር። ስለዚህ ኦብጀክቶችን በመጠቀም በእንደዚህ አይነት ወይ አክሰስ ማድረግም ሜቶዶችንም ክሬት ማድረግ እንችላለን። ፕሊስ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን እንዳረሱ ወዳችኋለሁ። ስለ ኦብጀክት የነበረን ክላስ እዚህ ላይ ያበቃል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ የሚገባ መልስላችኋለሁ። አመሰግናለሁ።